ሰላም ጤና ይስጥልኝ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ጤና፣ ህይወት፣ ኑሮ ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ጌታ የተባረከ የተመሰገነ ይሁን። ያው እንደምታዩት ዛሬ ኢድ እየገባን እዚህ ጋር እሳት ታያላችሁ። እንግዲህ እሳት እየሞከርን ነው። እሳት ኢድ ደርሷልና ለኢድ አርሲዬ ይባላል። አርሲዬ እየሰራው ነው። እንግዲህ እንደምታዩት እዚህ ጋር በዚህ ሙቀት እንግዲህ በዚህ ሙቀት ማለት ነው ውጪ በእሳት እየሰራው ነው እንደምታዩት። እኔ ደግሞ እዚህ ጋር አለ ደግሞ ቁጭ ብያለሁ። ያ ቁጭ ከመካልኩበት ተነስተውላችሁ እንደዚህ እንደምታዩት እሳቱ ሞቅ ደመቅ ሸብረቅ ብሏል። ያው እንደዚህ በእንደዚህ መልኩ ማለት ነው። እንዴት ናችሁ? ይኸው ኢድ ሙባረክ ለሙስሊሞቹ መልካም ኢድ ይሁንላችሁ። ስንተኛ ኢድ እንደሆነ ባላቅም መልካም ኢድ ይሁንላችሁ። ኢድ ሙባረክ ብያችኋለሁ። እንግዲህ እንደዚህ ሙቀቱ ማለት ነው እንደዚህ ታጥበናል። ደስተኛ ነኝ፣ እግዚአብሔር ይመስገን። ምንም የሚከፋኝ ነገር የለም። እግዚአብሔርን እያመሰገንኩ ደስ ባለኝ ደስ እያልኩ ነው የምሰራው። ምንም የሚከፋኝ ነገርም የለም፣ የሚያሳዝነኝ ነገርም የለም። በመከራም ጊዜ ደስ ይበላችሁ ስላለ እግዚአብሔር እኔ ደስ እያልኩ ነው እየሰራ ያለሁት። እናንተም ደግሞ ደስ እያላችሁ ኢንጆይ እያደረጋችሁ ስራችሁ መስራት አትዘኑ። የመጣ ሁሉ ለመልካም ነው ብላችሁ ተቀበሉ። እንግዲህ በዚህ እሳቱ ጋር ቁጭ ልበልና ከእሳቱ ጋር እናወራላችሁ። እንደውም መስታወሻ ይሆናል። የመጨረሻም ሊሆን ይችላል። ይሄ የመጨረሻ አመት ማለት ነው። እንግዲህ ይሄ እሳት ለኔ ማለት ነው ብዙ አመት ሰርቻለሁ። እንደዚህ እንደምታየው በእንደዚህ መልክ ብዙ አመት ነው የሰራሁት። ግን ተመስገን ያንን ቀናቶችን ያሳለፈ አምላክ ይሄንን ማሳለፍ አያቅተውም። ሁሉን ይችላል አምላክ አይደል? ሁሉን ይቻይ ነው፣ ሁሉንም ያሻግራል። ስለዚህ እኔ ደግሞ ምንም የሚከፋ ነገር የለም። ሁሌ ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን እና ተስፋ አትቁረጡ። አንዳንዴ ተስፋ መቁረጥ አያስፈልጋችሁም። ጠንካራዎች ሁኑ፣ ጎበዝ ሁኑ፣ ጀግኖች ሁኑ፣ በርቱ። እኔ በእንደዚህ አይነት መልክ ዛሬ ቀን ሙሉ ውሎዬን ቢቀርጽላችሁ በጣም አድካሚ ነበረ። ግን ያው መዳም ቤት ስለሆንኩ ስራና ስልክ ስላልተመቸኝ ነው እንጂ ቢያሳያችሁ ማለት ነው በጣም እያደክም ነበር ዛሬ በጣም እና እሳቱ እንዳይበላኝ እዚህ ጋር የሞክ እሳቱ ግን ደስ ይላል ማለት ኢትዮጵያ ይሸታል። ደስ ይላል እንደዚህ ሞቅ ደመቅ ብሎ ማለት ነው። እና በዚህ መልኩ አሳልፈናል። መልካም ነው ልመኝላችኋለሁ። ወዳችኋለሁ። ቻው